ወርቅ ነው። ስራ ምስክር ነው። ያራዳ ልጆች ኦኬ ትናፍቀኛለህ። እኔም ትናፍቀኛለሽ። ጋይሶች ከማይ ስሚ አይ ላቭ ዩ ሚጭ እስከምቀጭጭ እንዲህ ብሎ ሰላም ደራዳሪ ወይ እናፍቃለሁ። እንደማችል እኮ አውቃለሁ። ታደርሰኛለህ። በቃ እንሄዳለን ጋይሶች። እናንተንም አይ ላቭ ዩ ምጭጭ እስከምቀጭጭሽ። ከዚህ በላይ ስሙ፣ ከዚህ በላይ እስከምቀጭጭ አስውጩ። በቃ ኔትወርክን አስተካክል ስገባ ባለ። በቃ ጋይሶች ደህና ደሩ። እሺ ሁላችሁንም ወዳችኋለሁ። ሰላም ደሪ። አንቺ ግቤ ወይዬ ደህና ደሪ። አይ ብዬኔ አባት ትናፍቁኛላችሁ። ያም ትናፍቂናለሽ። ጠዋት ይኸው ማርፈድ ምናምን የለም። እመቤቴ ምግባችሁ ደግሞ ሲጣፍጥ እንደው በማርያም እየመጣችሁ እየሰራችሁ አብሉ። በእመቤቴ ማሮቼ ዛሬ ምግብ ሰርተው ማለት ነው። ኖ አንድ በሩ ዝግ በእግዚአብሔር ይኸውላችሁ፣ ሁለቱ ሽንኩርት ይከትፋሉ። ምግብ አሰሪም ብለው ምግብ ሰርተው እኔ እናገራለሁ። እኔ የምናገረው ይኸውላችሁ ማሮቼ፣ እኔ ምግብ እሺ ቆይ ይኸውላችሁ፣ እሱ ከታፊ ናቸው። እሱ አቁላይ ነው፣ እንደዚህ የሚያቁላላው እሱ ነው። ይሄና እሱ ደግሞ ከታፊ ነበሩ። ከዛ እኔ ደግሞ ቁጭ ብዬ የማይሰው ነበር። ወይኔ ሲጥም ፍርፍርና ተጋቢ ነው የተሰራው እና እንዴት እንደሚጣፍጥ ፍርፍሩ ይሄ ነው እና ለችሎታሽ ለከተማው ለከተማው እንዴ ለከተማው አንቺም ለከተማው ማሮቼ እንከፍላለን። አስቀሩልኝ ልጁን እዚሁ እንከፍላለን። ያወጣው በከተፉ ነው ዋናው አከታተፍ ላይ ነው። ያራዳ ልጆች ሽንኩርቱ በደንብ ባይከተፍ ኖሮ ደህና ያቁታሉ። ማቁላላቱን ለቢኒ ሰተነው ነው። እኛ መክተፉ ላይ ነው ነበር ነው። ማሮቼ ጧጧት ቁርስ ቢኒ የመጣ ስራ እሺ፣ ቢኒ ጧጧት እየመጣ ቁርስ እንዲሰራ ተፈርዶ እና ያራዳ ልጆች ብዙ ወጣቶች ባለሙያዎች እየተፈጠሩ ይገኛል። እና ደግሞ በትርፍ ሰዓቱ እንዲያገለግላችሁ የምትፈልጉ ነገር ካላችሁ አለ ጀማው ሙሉ በስራ ቀን ላያውቅም። ወይኔ ማርያም ለሴት ያላቸው ክብር ጌታ ምስክሬ። ቁጭ ብዬ ቲቪ እያየሁ ነው የቆየሁት እኔ። ከዛ በለውኛ ግድ ነው ያራዳ ልጆች። አንዳንዴ እናንተ የሚልመድባችሁ ሁሌ እልህ አያያዛችሁ። እሺ ሁላችሁ ሴት ልጅ ማክበር ትልቅነት። ዛሬ ደግሞ የሴቶች ቀን ነው። የሴቶች ቀን ማርች ስትከበር መከበር ከፈለጋችሁ ሁላችሁም ተከበሩ እና ደግሞ ሚስቶቻችሁን አስደስቱ። ወደፊት በቃ ቢያንስ ፍቅራችሁ እንደ መጀመሪያው ይሁን። ብዙ ጊዜ ምን አይነት ነገር አለ መሰላችሁ? ጀስት ተዋዳችሁ ምናምን ነገር ከሆነ ጊዜ በኋላ ይሄ የመቀናነስ አይነት ነገር አለ አይደለም? የምትሰጣትን ትሪትመንት ምናምን ነገሮች እንደዛ መሆን የለበትም። ዛሬ የሴቶች ቀን እንደመሆኑ ልክ መጀመሪያ ላይ እንዳየሃት ልክ እንደዛው ጊዜ ፍቅርና እንክብካቤ ለሴት ልጅ ሊሰጣት ይገባል ማለት ነው። ደግሞ በደንብ ይገባታል ወደፊት። እሺ እግዚአብሔርን ከልብ ግን ትናፍቀናለች። ቁም ነገር መቤቴ ፍቅር እንጃይ ማለት ሴት ናት እናት ሴት ናት። ደህና ጋይሶች በቃ ደህና ደሩ። እንደዚሁ ሊያሳድሩ እኔ እርግጠኛ ነሽው ደህና ደሩ እያልን በቃ ኤቢ ይችና ለምሳት ሽዛ አያችሁ። እሺ በቃ እንደዚህ ታዛዥ መሆን አለባችሁ ሁላችሁ። ብራዘራይ ናታይ በቃ እንሂድ ቆይ በላችሁ
ይባላል። እናንተ ይናገሳል። ይባላል። ትልቁ ዋታፕ አንተ በጎረቤት ዋይፋ አትግባ ስላልሰማኝ ትንገራችሁማ። አስር እኔ ቁጭ ብዬ ባለሽበት ቁጭ ብዬ እንደዚህ ቁጭ ብዬ ዳይሬክት ስል በቪዲዮ ወይስ ቲክቶክ ነው የምንለቅቅ? በቪዲዮ ቪዲዮ ምትን የተባለ ጋይሶች እናስላታለን። ተንከባከቡልኝ፣ ዴም አድርጉልኝ። ቆንጆ ሰዓሊዎች ካላችሁ ዴም አድርጉልኝ። አየው ሳባረሩ ፊቴን ይደታቃል። ሹል ኤቢን ራሱ የወይን ብርጭቆ ንጉሱ ሺህ ዓመት ይንገሱ እያላችሁ ወደዳችሁት። የዛሬውን ቪዲዮ አይደለ እንደ ግምጄ ነገ ጠዋት ቪዲዮ አለ። ሁላችሁም እየገባችሁ ሪፖስት ኮፒ ሊንክ እንድታደርጉ አንቀበልም። አሁን አያስገባውም። ሜቢ አያስገባውም። በጎረቤቷ ይፋት ይኳል አይሰማም። ጋይዞች ጊፍቱ ተገጭቶ ተሰጥቶኛል። በቃ ደህና ደሩልኝ። ላሳያችሁ የተሰጠኝ እዚህ ጋር ምን አለ? እዚህ ጋር ደግሞ ሌላውን ሌላ ጊዜ ተነሳላችሁ። ሼፍ ቢና ብላችሁ ደብሉ ነገር አደራል። ኦኬ ከላይ በኋላ እምቢ ይሸኛቸው። ቆይ ነይ ብዬሻለሁ። ነይ ፋሚሊ ስሙ ሁላችሁም አጎቴ እያላችሁ ጻፉ። እሷ እስክትመጣ አጎቴ እያላችሁ ጻፉ። ቶሎ በሉ። 4500 ሰው አለ። አጎቴ ያዳ እያላችሁ ጻፉ። እግዚአብሔር መታት ያዳ አትበሉ፣ አጎቴ በሉ። አጎቴ ቶሎ በሉ። አጎቴ አዎ አንበሶች፣ የኔ ጣፋጮች፣ የኔ ጠሎሎች ስሙ ሁላችሁም አጎቴ እያላችሁ ጻፉ። ጎበዞች፣ እግዚአብሔር አጎቴ በሉ። አጎቴ ያዳ እያላችሁ ጻፉ። የኔ አንበሶች፣ የኔ ምርጦች፣ እግዚአብሔር ሁላችሁ አጎቴ እያላችሁ ጻፉ። እግዚአብሔርን አጎቴ እያላችሁ ጻፉ። ቶሎ በሉ። አጎቴ ማንም አጎቴ የማይል ሰው እንዳይኖር እሺ። ጎበዞች፣ እናቴ ትሙት የኔ ኩራቶች። አጎቴ እሷ ስትመጣ ማለት አጎቴ እያላችሁ ጻፉ። እሺ እኔ ነኝ አጎቴ። ሀቢብቲ እህቴ እንዴት ነሽ? ደህና ነህ? ምንድን ነው አጎቴ እያሉ የሚጽፉት? ማሩቲ እንዲህ ያላችሁ ወይ የኔ ልጆች ማሩቲ አንዴ ብቻ ስለዚ ልጆች ማሩቲ እንዴት ዋላችሁልኝ? ደህና ናችሁ ወይ? ዛሬ ረመዳን ስራ እንዴት ነበረ ውሏችሁ? እኔ ጋር ትንሽ አድካሚ ነበረ። ቀረጻም ነው ያዋልኩትኝ። ሙሉ ቀን ቀረጻ ነበር የዋልነው።
እና ነገ ዩቱብ ለመስራት አስቤያለሁ። ዩቱብ ለመልቀቅ እና ዩቱብ ላይ ግቡና ሀሳባችሁን እንድሰራ የምፈልገው ነገር ወይንም የሆነ ሀገር ሊሆን ይችላል እዛ ሂጅ የምትሉት ነገር ካለ ሂዳችሁ አስቀምጡልኝ። ከዛ የበዛ ሰው እዛ ቦታ ላይ እንሄዳለን ማለት ነው። በድምፅ ብልጫ የትኛውን ቦታ ይሁን የትም ጉድጓድም ይሁን ማሮች እገባለሁ። እሺ። እና የምትሄዱበት በቃ ደስ የሚላችሁ ቦታ አንድ ላይ ተስማሙና አዳኞቹ ከአዳኞቹ ውጭ ማንም ሊያስዘኝ አይችልም። እኔ አዳኞቹ የምትፈልጉት ቦታ ካለ እኔ ያላየኋቸው ብዙ ቦታዎች አሉ። እዚህ መጥቼ እኔ አዲስ አበባ ነው የገባሁት። ብዙ ቦታዎችን አላየሁም። ከጾም ፍቺ በኋላ ወሎ ይዣችሁ እሄዳለሁ። የቃሌ ነው። እናንተን ይዤ ነው የምሄደው። ግን ደግሞ አሁን ላይ እና ደግሞ 1 ነጥብ ከገባ በኋላ መቀሌ 1 ነጥብ ካስገባችሁ ከ2 ወር በኋላ 2 ወር ብቻ ነው የተሰጠኝ። እስከ 2 ወር 1 ነጥብ የምትገቢ ከሆነ መቀሌ ይዤሽ እንሄዳለን ብለውኛል እነሱ። እንሄዳለን ማለት ነው መቀሌ። የምን ጊዜም እልሜ ነው። አረብ ሀገር ሙኝ የሚሄድ የምፈልገው ቦታ መቀሌ እና ኤርትራ ነው። ኤርትራም 1 ቀን ሄዳ ወይ አንዴ ልጨርስ እና አሁን ያላያችሁ ልስጣቸው። አንዴ በማርያም ነው። እሺ በሉ አጎቴ አጎቴ ማለት አቁሙ። አንዴ እና ማሮች ከቻልክ ሚውት አድርግልኝና ከዛ በኋላ እኔ ዝም ብላለሁ። አንዴ አላገኘኋቸውም ቀኑ ሙሉ እና ሁላችሁም ቪዲዮ መጀመሪያ ቪዲዮ ፖስት ተደርጓል። ቪዲዮ ደግሞ ስታዩት